ታሪካችን የሚጀምረው ወደ ሳንዲያጎ እየተጓዙ በነበሩት ካልና ቤኪ በተባሉ ሁለት ወንድምና እህት ላይ ነው። ረጅሙ መንገድ ከፊታቸው ተዘርግቶ ስለነበር ጉዟቸው መጀመሪያ ላይ በጣም የተለመደ ይመስል ነበር። ከባቢ አየሩ ሰላማዊ ነበር፣ እናም ጉዟቸውን የሚያውክ ምንም ነገር ያለ አይመስልም ነበር። ሆኖም ቤኪ ስላረገዘች ሳይሆን አይቀርም የማቅለሽለሽ ስሜት ይሰማታል። በመንገድ ዳር ብቻውን በሚገኝ አንድ አሮጌ የቤተክርስቲያን ፊት ለፊት ለጥቂት ጊዜ ለመቆም በድንገት ወሰኑ። እናም እዚያው የመኪናው በር ላይ አጠገብ አስመለሳት። ከጥቂት ቅጽበቶች በኋላ ሁኔታዋ ተሻሻለና አተነፋፈሷም ተረጋጋ። ስለዚህ ጉዟቸውን ለመቀጠል ተዘጋጁ። ሆኖም በዚያን ጊዜ ቤኪ በድንገት እርዳታ የሚያስፈልገው የሚመስል የአንድ ትንሽ ልጅ ድምፅ ሰማች። ድምፁም ከፊታቸው ከተዘረጋው ረጅም ሳር ካለበት መስክ የመጣ ነበር። ሳሩ በጣም ጥቅጥቅ ያለና ረጅም ነበር። ይህም በውስጡ ያለውን ማንኛውም ነገር ለማየት ፈጽሞ የማይቻል አድርገው። ካልና ቤኪ ለአንድ ሰከንድ ተያዩና ወዲያውኑ ወሰኑ። አደጋ ላይ ያለ የሚመስለውን ልጅ ችላ ብለው ማለፍ እንደማይችሉ ተሰማቸው። ምንም እንኳን ስለ ሁኔታው ቢጨነቁም በመጨረሻም ወደ መስኩ ለመግባት ወሰኑ። ነገር ግን ወደ ረጅሙ ሳር ውስጥ ጠልቃ ከመግባቷ በፊት ቤኪ ስልኳን አውጥታ ፖሊስ ለመጥራት ሞከረች። ምክንያቱም በውስጡ መጥፎ ነገር ቢከሰት ጥንቃቄ ማድረግ ትፈልግ ነበር። እንዳለመታደል ሆኖ ግንኙነቱ በድንገት ስለተቋረጠ ጥሪው እንዳሰበችው አልሄደም። ያ ብቻ ሳይሆን ወደ ረጅሙ ሳር ስትገባ የስልኩ ሲግናልም ጠፋ። ብዙም ሳይቆይ ወደ መስኩ ጠልቀው ሲገቡ ረጅሙ ሳር እይታቸውን መጋረድ ጀመረ። እናም ቀደም ሲል በግልጽ ይታይ የነበረው መንገድ ቀስ በቀስ ጠፋና በሁሉም አቅጣጫ ተመሳሳይ በሚመስሉ ጠባብ መንገዶች ተተካ። በመስኩ ውስጥ ካል የልጁን ድምፅ አቅጣጫ ለመከተል ሞከረ። ሆኖም ወደ ድምፁ በቀረበ ቁጥር ድምፁ እየራቀ መሄድ ስለሚመስል አንድ ነገር በጣም እንግዳ ሆኖ ተሰማው። በመጨረሻም ሁኔታው ያልተለመደ ሆኖ ስለተሰማው ካል እንዲህ ባለ ቦታ እህቱን ማጣት ስላልፈለገ እሷን ፍለጋ ለመመለስ ወሰነ። ቤኪ እንድትሰማው እየጮኸ እሷ ያለችበትን ቦታ እንዲያገኝ ማውራቱን እንድትቀጥል ጠየቃት። ነገር ግን በተቃራኒው ሆነ። ምክንያቱም ባወሩ ቁጥር ድምፃቸው እየራቀ ይሄድ ነበር። ሆኖም ሁለቱም ሳይንቀሳቀሱ ሙሉ በሙሉ ቆመው ስለነበር ይህ በጣም ግራም ያጋባ ነበር። መጀመሪያ ላይ ቤኪ ወንድሟ ቀልድ የቀለደባት መስሏት ነበር። ከዚያም እርስ በርሳቸው ለመፈለግ በአንድ ጊዜ ወደ ላይ ለመዝለል ወሰኑ። በመጀመሪያው ዝላይ ርቀቱ ጥቂት ሜትሮች ብቻ ስለነበር አሁንም እርስ በርሳቸው በግልጽ ይተያዩ ነበር። ነገር ግን ሁለተኛው ጊዜ ለመዝለል ሲሞክሩ ምንም እንኳን ባይንቀሳቀሱም በመካከላቸው ያለው ልዩነት በድንገት በጣም ሰፋ። በዚያን ጊዜ ሽብር በአእምሯቸው ውስጥ መሞላት ጀመረ። ካል ግራ በሚያጋባው መስክ መሃል ቤኪን በፍጥነት ለማግኘት በማሰብ የቻለውን ያህል መሮጥ ጀመረ። ነገር ግን እየሮጠ ሳለ ተሰናክሎ እርጥብ መሬት ላይ ወደቀ። ለመነሳት ሲሞክርም ወደ ጎን ተመለከተ። በዚያን ጊዜ አንገቱ ላይ ፍሬዲ የሚል ስም የተጻፈበት ሐብል ያለው የሞተ ውሻ አስክሬን ሳይ የፊቱ ገጽታ ወዲያውኑ ተለወጠ። ይህ ትዕይንት በታላቅ ፍርሃት ወደ ኋላ እንዲያፈገፍግ አደረገው። የካል ጩኸት ሲሰማ ቤኪ በግልጽ እንዲያስቡና አብረው መውጫ መንገድ እንዲያገኙ ድምፁን እንዲያጠፋ በመንገር ከሩቅ ሆና ለማረጋጋት ሞከረች። ሆኖም ሁኔታው ቀላል አልነበረም። በተለይም መውጫውን ስለማያውቁና ስለተለያዩ ጊዜ እያለፈ ሲሄድ ፀሐይ መጥለቅ ጀመረች። እናም እነሱ አሁንም በመስኩ ውስጥ እንደታሰሩ ሰማዩ ጨለመ። ሆኖም መውጫ መንገድ ማግኘት አልቻሉም። ከዚህ የከፋው ደግሞ እርስ በርሳቸው መገናኘት አልቻሉም። ነገር ግን በድንገት አንድ ሰው ወደ እሷ ቀረበ። ያ ሚስጥራዊ ሰው ልጁን እየፈለገ ያለ ሮስ ሃምቦልት የተባለ አባት ሆኖ ተገኘ። በጣም በተረጋጋ ድምፅ ቤኪን ከዚያ ቦታ እንድትወጣ ሊረዳት እንደሚችል ነገራት። መጀመሪያ ላይ ፈርታ ነበር። ነገር ግን ሮስ እርዳታ ሲጠይቅ የነበረው የታናሽን ቶቢን አባት መሆኑን ገለጸላት። በመስኩ ውስጥ የጠፋችው ሚስቱንም እየፈለገ እንደሆነ አመነ። ማብራሪያውን ከሰማች በኋላ ቤኪ ትንሽ እፎይታ ተሰማት እና እሱን ለማመን ወሰነች። ሌሎቹና የሮስ ሚስትና ናታሊን አግኝተው አብረው እንደሚወጡ ተስፋ በማድረግ በአስፈሪው መስክ ውስጥ ሌሊቱን ብቻዋን ከማሳለፍ ይልቅ እሱን ለመከተል መረጠች። ይህ በእንዲህ እንዳለ እየመሸ ሲሄድ ካል በመጨረሻም ቀደም ሲል እርዳታ ሲጠይቅ የነበረውን ቶቢን አገኘው። ሆኖም ልጁ የደነገጠ ወይም የጠፋ አይመስልም። ግንኙነቱ በጣም እንግዳ ነበር። ይልቁንም በጣም የተረጋጋ ይመስል ነበር እና የሚናገራቸው ነገሮች ከመስኩ መቼም መውጣት አትችሉም በማለት ሁኔታውን ይበልጥ ግራ የሚያጋባ ያደረገው መጣ። ይህን ከሰማ በኋላ ካል ወዲያውኑ ልጁ እሱና እህቱን ሆን ብሎ በመስኩ ውስጥ እያጠመዳቸው እንደሆነ አሰበ። ሆኖም ልጁ ከመግባታቸው በፊት አንድ ሰው እርዳታ ሲጠይቅ ሰምተው እንደነበርና ነገር ግን የድምፁን ምንጭ ለማግኘት ሲሞክሩ በመስኩ ውስጥ እንደታሰሩ በመግለጽ ይህን አስተባበለ። በመጨረሻም በውስጡ እያሉ እርስ በርሳቸው እንኳን መገናኘት እንዳልቻሉ ተናግሯል። ከዚያ በኋላ ቶቢን ስለሌላ ነገር ለካል ነገረው። በመስኩ መሃል አንድ ምስጢራዊ ድንጋይ እንዳለ ተናገረ። እንደሱ አባባል ድንጋዩ በመስኩ ውስጥ የሚከሰተው ሁሉ ሊያሳይ ይችላል። ድንጋዩ የሁሉም እንግዳ ክስተቶች ማዕከል ይመስል ከሁሉም በላይ ቤኪ አደጋ ላይ እንደሆነች አስጠነቀቀ። በዚህ ምክንያት ካል ተጨማሪ ጊዜ ማባከን አልፈለገም እና ወዲያውኑ ቶቢን ወደ ድንጋዩ ቦታ እንዲያመራው ጠየቀው።
ወደዚህ የገባነው በዚህ መንገድ ነው። ቤኪ ለካል እሷ በቅርቡ ትሞታለች አለው። እህቴ መሆኗን እንዴት አወቅ አለ ካል። ረጅሙ ሳር ሁሉም ነገር ያውቃል። የት እንዳለች ማወቅ አለብህ። ላሳይህ እችላለሁ። መጨረሻ የሌለው በሚመስለው ሳር ውስጥ ረጅም መንገድ ተጓዙ። በመጨረሻም ድንጋዩ ወደ ቆሙበት ቦታ ደረሱ። ድንጋዩ ራሱ በጣም እንግዳ ይመስል ነበር እና በጭራሽ ተራ ድንጋይ አይመስልም ነበር። ከዚያ ካል ሊነካው ሲል እህቱ በፍርሃት ስትጮህ ሰምቶ ዞር አለ። በዚህ ምክንያት እሷን ለማግኘት ቶቢ እና ድንጋዩን ትቶ ወደ ድምጿ ሮጠ። በማግስቱ ትራቪስ የተባለ ወጣት እዚያ ቦታ ደረሰ። ሆኖም እሱ እንግዳ አልነበረም፣ ምክንያቱም እሱ የቤኪ ፍቅረኛና የተሸከመችው ሕፃን አባት ነበር። ከዚያም በላይ የመጣው ፍቅረኛውና ወንድሟ ለብዙ ቀናት ያለምንም ዜና ጠፍተው ስለነበር ነው። በዚያን ጊዜ በመንገድ ዳር ባለው አሮጌ ቤተክርስቲያን አቅራቢያ መኪናውን እየነዳ ሳለ ትኩረቱን የሳበ ነገር ስላለ መኪናውን ቀስ አደረገ። እዚያ የቆሙ በርካታ መኪኖች ነበሩ እና አንደኛው በጣም የተለመደ ይመስል ነበር። በቅርብ ከተመለከተ በኋላ መኪናው የቤኪና የካል መሆኑን ተረዳ። ግራ መጋባት አእምሮውን ሞላውና ቤተክርስቲያን ዙሪያ ያለውን አካባቢ መመርመር ጀመረ። በተጨማሪም እዚያ ያለው ድባብ በሚገርም ሁኔታ ጸጥ ያለ ነበር። እናም ቦታው ለረጅም ጊዜ የተተወ ነበር የሚመስለው። ለመፈተሽ ወደ ቤተክርስቲያን ውስጥ ገባ፣ ግን ማንም አልነበረም። ባዶ ነበር። እናም የህይወት ምልክት አልነበረውም። ሆኖም ወደ ውጭ ሲወጣ መሬት ላይ የወደቀ ነገር አገኘ። መጽሐፍ ነበር እና ሲያነሳ ወዲያውኑ አወቀው፣ ምክንያቱም የፍቅረኛው የቤኪ መሆኑ ታወቀ። ያን ሳይ አንድ ችግር እንዳለ ተረዳ። ስለዚህ ቤኪ፣ ካል እና የሮስ ቤተሰብ የሰሩትን ተመሳሳይ ስህተት እየደገመ መሆኑን እና ወደ ተመሳሳይ ዕጣ ፈንታ የተጓዘ መሆኑን ሳያውቅ እነሱን ለመፈለግ ወደ ረጅሙ ሳር መስክ ውስጥ ለመግባት ወሰነ። ቤኪ እየመሸ ሲሄድ ትራቪስ አሁንም በመስክ ውስጥ ነበር። ፍቅረኛውን ገና ስላላገኛት ለጥቂት ጊዜ እዚያ ለማረፍ ወሰነ። ነገር ግን አንድ ሰው እየተመለከተ መሆኑን አላወቀም ነበር። ከዚያም በድንገት ቶቢ መጣና ከፊቱ ቆመ። በተረጋጋ ድምፅ ቶቢ ቤኪ ያለችበትን ቦታ እንደሚያውቅ ተናገረ። ስለዚህ ትራቪስ 2 ጊዜ ሳያስብ ወዲያውኑ ተከተለው። ቤኪን ወደሚያገኝበት ቦታ እስኪደርሱ ድረስ በሳር መንገዶች ውስጥ ረጅም መንገድ ተጓዙ። ሆኖም እሱ ተስፋ ባደረገበት ሁኔታ ላይ አልነበረችም። ሰውነቷ መሬት ላይ ተኝቶ ነበር፣ ገርጥታ ነበር እና አትንቀሳቀስም ነበር። መሞቷም ግልጽ ነበር። በሚንቀጠቀጥ ድምፅ ቶቢን ምን እንደተፈጠረ ለመጠየቅ ሞከረ። ነገር ግን ራሱን ሲያዞር ቶቢን ቀድሞውኑ ሄዶ ነበር እና ያለምንም ምልክት ጠፋ። በማግስቱ ትራቪስ ከቤኪ አስከሬን ላይ የአንገት ሐብል ወስዶ ከመስኩ መውጫ መንገድ ለመፈለግ ሞከረ። በሁሉም አቅጣጫ ተጓዘ፣ ነገር ግን አንድ መንገድ ወደ መውጫው አላደረሰውም። ቤተክርስቲያኑንም ሆነ ዋናውን መንገድ ማግኘት አልቻለም። ይልቁንም ለዘላለም የሚቀጥል የሚመስለው ረጅሙ ሳር ብቻ ነው። እርዳታ ለመጠየቅ ለመጮህ ሞከረ፣ ነገር ግን በመጨረሻም በቤተክርስቲያኑ አቅራቢያ ያለ ሰው ከመስኩ ሲጮህ እስኪሰማው ድረስ ማንም አልመለሰለትም። ነገር ግን በሚገርም ሁኔታ የሰማው ሰው ካለፈው ምሽት ያገኘው ያው ቶቢን ነበር። ሆኖም ይህኛው የቶቢ ስሪት በጭራሽ መስኩ ውስጥ እንዳልገባና ንጹህና የተስተካከለ ነበር። በእነሱ ላይ እየደረሰ ያለው ክስተት ታይም ሉፕ ተብሎ የሚጠራው ክስተት አካል መሆኑ በመጨረሻ ታወቀ። ይህ ጊዜ በተመሳሳይ ነጥብ ላይ ራሱን የሚደግምበት ጽንሰ ሀሳብ ነው። ስለዚህ አንድ ሰው ወይም አንድ ክስተት ያንኑ ቀንና ሁኔታ ደጋግሞ ያጋጥመዋል። ልክ ከዚህ በፊት እንደተከሰተው ሁሉ ቶቢና ወላጆቹ ሮስ እና ናታሊ አንድ ሰው እርዳታ ሲጠይቅ ስለሰሙ ወደ መስኩ ገቡ። ይህም ማለት ሁሉም ነገር ወደ መጀመሪያው ተመለሰ እና ሙሉ ታሪክ ያለምንም ለውጥ እንደገና ተጀመረ። ብዙም ሳይቆይ ሌሊት መጣ እና በዚያን ጊዜ ለረጅም ጊዜ ሲጓዝ የነበረው ሮስ በመጨረሻም በመስኩ መሃል ድንጋዩን አገኘው። ምንም እንኳን ተራ ድንጋይ ቢመስልም ታላቅ ኃይል እንዳለው ተሰማው። በማግስቱ የጊዜ አዙሪቱ እንደገና ሲከሰት የበለጠ እንግዳ ነገር ተፈጠረ። ትራቪስ ቀደም ብሎ አስከሬኗን በግልጽ ቢያይም ቤኪና ካል እንደገና ታዩ። አሁን በሕይወት ነበረች እና ምንም እንዳልተፈጠረ ሁሉ ትጓዝ ነበር። ልክ እንደ በፊቱ ሁሉ ወንድምና እህቱ የቶቢን ድምፅ እርዳታ ሲጠይቅ ስለሰሙ ወደ መስኩ ገቡ። ትራቪስ ሊያናግራቸው ሲሞክር የቶቢን ድምፅ እንደገና ሰማ። ያ ከመጀመሪያው ጀምሮ የነበረው ያው ድምፅ መሆኑን ተረዳ። ትራቪስ ጊዜ ሳያባክን የቶቢንን ድምፅ እንዲከተሉ ነገራቸው። በዚያን ጊዜ አንድ አስፈላጊ ነገር መገንዘብ ጀመረ። ቶቢን የጠፋ ልጅ ብቻ ሳይሆን በሳር ውስጥ እርስ በርሳቸው እንዲገናኙ የሚያስችላቸው ቁልፍና ብቸኛው ግንኙነት መሆኑን ተረዳ። በመጨረሻም ሁሉም በአንድ ቦታ መሰብሰብ ቻሉ። ይህ ቅጽበት እፎይታ ሊሆን ሲገባው ይልቁንም የበለጠ ግራ መጋባትን ፈጠረ። ካል እንዴት እሱ ቀድሞ ሊመጣ እንደቻለ ወዲያውኑ ትራቪስን ጠየቀው። ትራቪስን በቁም ነገር ካልና ቤኪ ከ2 ወር በላይ ጠፍተው ስለነበር እንደመጣ ገለጸ። ሁሉም ነገር ገና መከሰት የጀመረ ስለመሰላቸው ያ ቁጥር ለወንድምና እህቱ የማይቻል መስሎ ታያቸው።
በዚህ ምክንያት አንድ ስህተት እንደተፈጠረ መረዳት ጀመሩ። መስኩ የአቅጣጫ ስሜታቸው ብቻ ሳይሆን ጊዜን ራሱ አበላሽቶታል። አሁንም እርስ በርሳቸው መገናኘት በሚችሉበት ጊዜ አብረው ለማምለጥ ከመሞከር ውጭ ሌላ አማራጭ አልነበራቸውም። ከዚያም ትራቪስ በዚህ መንገድ ተቀራርበው ለመቆየትና እንደገና እንዳይለያዩ ተስፋ በማድረግ ቶቢን በጀርባው አዘለው። የመጨረሻ የሌለው በሚመስለው መስክ ውስጥ መጓዝ ጀመሩ። ሆኖም ወደፊት ሲጓዙ ሰዓታት ቢያልፉም ውጤቱ ተመሳሳይ ነበር። ወደ ውጭም ዓለም እየተቃረቡ መሆኑን የሚያሳይ ምንም መውጫ ወይም ምልክት አልነበረም። ይልቁንም ወደ ሳሩ ይበልጥ ጠልቀው ገቡ። ከዚህም በላይ ለማረፍ ሲቆሙ እንደገና እንግዳ ነገር ተፈጠረ። በመስኩ መሃል ግልጽ የሆነ ምንጭ የሌለው ስልክ ጮኸ። ሲመለስም በሌላኛው በኩል ያለው ድምፅ የተለመደ ነበር። የቤኪ ድምፅ ነበር፣ ግን ከፊታቸው የቆመችው እሷ አልነበረችም። በስልኩ ላይ ያለው ድምፅ በሽብርና በእውነተኛ ፍርሃት አስጠነቀቀቻቸው። ካል ትራቪስን መጉዳት እንደሌለበት ካልሆነ ግን ለዘላለም በዚያ ቦታ እንደሚታሰሩ አስጠነቀቀች። ይህን ሲሰሙ ማንም ምን ማለት እንደሆነ በትክክል ስላልተረዳ ሁሉም በዝምታ ቆሙ። ሆኖም አንድ ነገር ግልጽ መሆን ጀመረ። ያጋጠማቸው ያለ ነገር ከዚህ በፊት ተከስቷል እና አንድ ሰው ሊለውጠው እየሞከረ ነበር። በመስኩ ላይ ያለው ድባብ ቀስ በቀስ ተቀየረ። አሁን ግራ የሚያጋባ ብቻ ሳይሆን አስጊ መሆን ጀምሯል። ይህ በእንዲህ እንዳለ የስልኩ ቃላት በካል አእምሮ ውስጥ መደጋገማቸውን ቀጠሉ። ማስጠንቀቂያው እንግዳ ቢሆንም ችላ ለማለት ግን በጣም ግልጽ ነበር። በዚህ ምክንያት በመካከላቸው ጥርጣሬ ማደግ ጀመረ። ከጥቂት ጊዜ በኋላ ቤኪ ራሷን ስትስት ሮዝ ከየት መጣ ሳይባል መጥተው ረዳቸው። ከዚያም መውጫ መንገድ ለመፈለግ እንደገና መጓዝ ጀመሩ። ግን አሁንም ምንም ማግኘት አልቻሉም። ሌሊቱ ሲመጣ ጉዟቸው በመጨረሻ በአንድ የተወሰነ ቦታ ላይ ቆመ። ትልቁ ጥቁር ድንጋይ ነበር። ማንም ለመቅረብ አልደፈረም። ነገር ግን ሮዝ በድንገት መጀመሪያ ወደፊት ሄደ። አንድ ነገር ወደ ዕቃው እንደሚጎትተው ሁሉ በቀስታ ተንቀሳቀሰ። ነገር ግን ናታሊ በድንገት ታየች። ይህም ስታይም ደነገጠች። ድንጋዩ እንዳይነካው በፍጥነት አስጠነቀቀችው። በግልጽ ፈርታ ነበር እና ምን እንደሚፈጠር አስቀድማ ያወቀች ትመስል ነበር። ሮዝ ለጥቂት ጊዜ ቆሞ ወደ ናታሊ ዞረ፣ ግን ወደ ኋላ አላፈገፈገም። ይልቁንም ምን ማለቷ እንደሆነ ጠየቃት። ናታሊ ድንጋዩ ተራ እንዳልሆነና ማንም ሊያየው የማይገባውን ነገር በእሱ በኩል እንዳየች ማስረዳት ሞከረች። ሆኖም የእሷ ማብራሪያ ይበልጥ እንዲፈልገው አደረገው። ማስጠንቀቂያዋን ችላ ብሎ ቀስ በቀስ ቀረበ እና ድንጋዩን እንደነካው ሁሉም ነገር ተለወጠ። የተለያዩ ክስተቶች ሲያይ ወዲያውኑ ደነዘዘ። የሚደጋገሙትን የጊዜ አዙሪቶችና ያለፈውንና የአሁኑን የወደፊቱን ራዕዮች አየ። በመጨረሻም አንድ እንግዳ ግንዛቤ መጣለት። በመጨረሻ እጁን ሲያነሳ እሱ ሌላ ሰው ነበር። እይታው ባዶ ነበር፣ ግን በሚገርም በራስ መተማመን ተሞልቶ ነበር። ሮዝ አሁን ስጋት መሆኑን የተረዳው ትራቪስ እሱን ለመያዝ ወዲያውኑ ወደ እሱ ሮጠ። ነገር ግን እንዳለመታደል ሆኖ በሮዝ በቀላሉ ተሸነፈ። ከዚያም በኋላ ያለምንም ማስጠንቀቂያ ሮዝ በከፍተኛ ፍጥነት ተንቀሳቅሶ ያለምንም ምህረት ወይም ማመንታት ሚስቱን አጠቃ። ደም በሁሉም ቦታ እስኪፈስ ድረስ ጭንቅላቷን በጭካኔ ቀጠቀጠው። ሽብሩን ሲመለከቱ ካል፣ ቤኪ፣ ቶቢ እና ትራቪስ ደህንነታቸውን ለመጠበቅ ከሰውየው ሸሹ። በመጨረሻ በመስኩ መሃል ወደሚገኝ አንድ ባዶ ህንፃ ደረሱ። ህንፃው አሮጌ ነበር እና እዚያ ላይ መሆን የማይገባው ይመስል ነበር። ሆኖም ሮዝን ለማስወገድ ወደ ውስጥ ከመግባት ውጭ አማራጭ አልነበራቸውም። በውስጡ ካልና ትራቪስ መጣላት ጀመሩ። ተራ ጭቅጭቅ ብቻ አልነበረም። ካል ሁኔታውን መቀበል አልቻለም እና ትራቪስ እህቱን ስላስረገዘ በዚህ አስከፊ ቦታ ላይ እንደጠፉ በማመን ለሁሉም ነገር ትራቪስን ወቀሰው። በሌላ በኩል ትራቪስ ተቀይሮ ነበር እና ለቤኪና ለልጃቸው ኃላፊነት ለመውሰድ በእውነት ፈልጎ ነበር። ሆኖም ሲከራከሩ ሳለ በድንገት በሩ ላይ ከፍተኛ ድምፅ ተሰማ። ሮዝ አግኝቷቸው ነበር። ሳያስቡት እሱን ለመደበቅ ሁሉም ወደ ላይኛው ፎቅ ሮጡ። እዚያ ያሉ የሚያመልጡበት መንገድ ፈለጉ። በዙሪያቸው ያለውን አካባቢ ተመልክተው በመጨረሻም ሁሉም ነገር ወደ ተጀመረበት በሩቅ ወደ ያለው ቤተክርስቲያን አዩ። ሆኖም የቶቢን ውሻ ፍሬዲ ከየትም ሳይመጣ በድንገት ስለታየ እንግዳ ነገር ተከሰተ። በቤተ ክርስቲያኑ አቅራቢያ ባለው መንገድ ላይ ጠፍቶ ደግሞ ስለታየ አወጣጡ የተለመደ አልነበረም። ውሻው መውጫውን እያሳየቸው ይመስል ነበር። ያንን ሲያዩ ውሻው የሚሄድበትን መንገድ ከተከተሉ ማምለጥ እንደሚችሉ ተረዱ። ትንሽ ተስፋ ታየ፣ ግን እንዲንቀሳቀሱ ለማድረግ በቂ አልነበረም። ሆኖም ሊወርዱ ሲል ትራቪስ በድንገት ተንሸራተተ። በዚያን ጊዜ ካል በፍጥነት ያዘው። ነገር ግን በሆነ ምክንያት ከመሳብ ይልቅ በድንገት ለቀቀው። በዚህ ጊዜ ትራቪስ ከመጨረሻው ህንፃ አናት ላይ ወደቀ። ብዙም ሳይቆይ ሮዝ በመጨረሻም በጣሪያው ላይ ያገኛቸው። ስለዚህ በተለየ መንገድ በፍጥነት አመለጡ። ከአሮጌው ቤት ሊወጡ ሲል ካል ቤኪ እንደገና ወደ መስኩ እንድትከተለው አስገደዳት። ነገር ግን በዚያ ቅጽበት ቤኪ እውነቱን ተረዳች።
ወንድሟ ፍቅረኛዋን ሆን ብሎ እንደጎዳው አወቀች። በዚህ ምክንያት ትራቪስን ለመጠበቅ ስለምትፈልግ ወንድሟ ቀድሞ እንዲሄድ በመንገር ትልቅ ውሳኔ ወሰነች። ካል ይህንን መቀበል አልቻለም እና ወደ ሳሩ አስገደዳት። ሆኖም ለሱ ሁሉም ነገር ያበቃው እዚህ ነበር። እሱ ሳይገነዘበው ሮስ በድንገት ከኋላው ታየ። ካል ለመሮጥ ሞከረ፣ ግን የሚደበቅበት ቦታ አልነበረም። ሮስም በጣም በቀላሉ ያዘው። ከመግደሉ ጥቂት ቀደም ብሎ ካል በዙሪያው ያለውን አካባቢ ተመለከተ። የራሱ የሆኑ ብዙ የሞቱ አስከሬኖች በየቦታው ተበታትነው አየ። እናም ይህ አደን ብዙ ጊዜ ሲከሰት እንደነበረ ተረዳ። ይህ የጊዜ አዙሪት በእውነት መከሰቱን ያረጋግጣል። ይህ በእንዲህ እንዳለ ቀደም ብሎ ወድቆ የነበረው ትራቪስ በሕይወት እንዳለ ታወቀ። በነበረው ጥቂት ጉልበት ተነስቶ ቤኪን ለመፈለግ ወደ መስኩ ተመለሰ። ፍለጋው ላይ ትራቪስ የቤኪን ድምፅ ሰማ እና በጸጸት የተሞላ ነበር። እሱ የፈለገችው አይነት ሰው ስላልነበር ባለፈው ጊዜ ከእሱ ጋር ባለመሆኗ ይቅርታ ጠየቀች። ትራቪስ ይህንን ሰምቶ ለመጀመሪያ ጊዜ በግልጽ ተናገረ። እንደማያናድዳትና ልጃቸውን እንዲህ ያለ ቦታ እንደማይወለድ ቃል ገባ። ሆኖም ሮዝ በድንገት ታየና ወዲያውኑ ቤኪን አጠቃ። እንደ እድል ሆኖ መቀስ አግኝታ ተከላከለች። ያለምንም ማመንታት ወግታው ማምለጥ ቻለች። እንዳለመታደል ሆኖ ርጫዋ ብዙ አልዘለቀም፣ ምክንያቱም ሌላ ነገር ከፊቷ ታየ። ሰውነታቸውን ሰውን የሚመስል ነገር ጭንቅላታቸው በሳር የተሸፈነ እንግዳ ፍጥረታት ከመስኩ ወጡ። ያዟትና ወደ ሌላ ቦታ ወሰዷት። ስትነቃ ምስጢራዊ ድንጋይ አጠገብ ነበረች። በድንጋጤ ውስጥ ሆና ወንድሟን ለመጥራት ሞከረች። ፍቅረኛዋ እንዳይጎዳው አለበዚያ ለዘላለም ተመሳሳይ ስህተት እንደሚሰሩ ነገረችው። በዚህ ጊዜ አንድ አስፈሪ እውነት ተገለጠ። ቀደም ሲል በስልኩ ላይ የሰሙት ድምፅ በእውነቱ የራሷ ድምፅ ሆኖ ተገኘ። እሷም ለማስጠንቀቅ እየሞከረች ነበር። በድንገት ከድንጋዩ ስር በሚንቀሳቀሱ ነገሮች የተሞላ ጥቁርና ጥልቅ ጉድጓድ ተከፈተ። ፍጥረታቱ ወደ ውስጥ ሊጎትቷት ሞከሩ። እሷም ባላት ጥቂት ጉልበት ለመዳህ ሞከረች። እንዳለመታደል ሆኖ በጣም ደክማ ስለነበር በመጨረሻ መንቀሳቀስ አልቻለችም። ብዙም ሳይቆይ ትራቪስ ደረሰና ፍቅረኛውን እዚያ ምንም ረዳት አጥታ ተኝታ አያት። ቶቢን በፍርሃት ታየ። ትራቪስ አባቱ ሮዝ ቀድሞውኑ የካልና የቤኪን ልጅ እንደገደለውና ይህ ውደት መቼም እንደማያልቅ ነገረው። ትራቪስ ቶቢን ለማረጋጋት ሞከረ፣ ነገር ግን ልጁ አባቱ እያያቸው እንደሆነ በሹክሹክታ ነገረው። ይህን ሲሰማ ከመሮጥ ወይም ከመደበቅ ይልቅ ትራቪስ በመጨረሻ ሮስን ለመገዳደር መረጠ። ከዚያም ልክ እንደተጠበቀው ሮስ ወጥቶ ራሱን እስኪስት ድረስ አጠቃው። ትራቪስ ካሸነፈ በኋላ ሮስ ቶቢን እውነቱን እንዲያይ እሱ እንዳደረገ ሁሉ ድንጋዩን እንዲነካ ወደ ድንጋዩ ወሰደው። ነገር ግን በድንገት ቤኪ ከጀርባው አጥቅታ ሁለቱን አይኖቹን ማቁሰል ቻለች። ይህን እድል በማየት ከራሱ መሳት የነቃው ትራቪስ ተነስቶ ሮዝ እስኪሞት ድረስ ደጋግሞ አጠቃው። በዚያን ጊዜ እንግዳው ዝምታ ተመለሰ፣ ግን አሁንም ሁሉም ነገር የተለየ ነበር። ትራቪስ ቤኪን ተመለከተ እና በሕይወት እንደማትተርፍ አወቀ። ስለዚህ በከባድ ልብ ድንጋዩን ነክቶ በመጨረሻም የመስኩን እውነት አየ። ከዚያ በኋላ ትራቪስ በፍጥነት ቶቢን በመስኩ ውስጥ ወደሚገኝ አንድ የተወሰነ ቦታ ተሸክሞ ወሰደው። ግን ግቡ መትረፍ ብቻ አልነበረም። ቶቢን እንዳያመልጥ ፈለገ፣ ምክንያቱም አዙሪት ለማቆም ብቸኛው መንገድ እሱ ነበር። ከዚያም ከመለያየታቸው በፊት ወደፊት ካል እና ቤኪ ወደ መስኩ እንዳይገቡ እንዲያስቆማቸው እንግዳውን ክስተት በእውነቱ መከሰቱ እንደ ምልክትና ማስረጃ የቤኪ የሆነውን የአንገት ሐብል ለቶቢ ሰጠው። ከዚያም ቶቢን አንስቶ ወረወረው። በሚገርም ሁኔታም ልጁ ወደ አሮጌው ቤተክርስቲያን ውስጥ ተጓጓዘ። ቶቢም ወደ ውጭ ሲወጣ ካልና ቤኪ አሁንም እዚያ ነበሩ እና ገና ወደ መስኩ አልገቡም ነበር። ስለዚህ በመስኩ ውስጥ እየሆነ ያለውን እውነት በመንገድ እንዳይገቡ ለማስጠንቀቅ ቀረባቸው። መጀመሪያ ላይ ግራ ተጋብተው ነበር እና አላመኑትም ነበር። ነገር ግን ቤኪ የራሷን የአንገት ሐብል በእጁ ላይ ስታይ ወዲያውኑ አንድ ችግር እንዳለ ተረዳች። በዚህ ምክንያት ለመሄድ መርጠው በመኪና ሄዱ።